ጭካኔ ያደንድኖት ለአብራኩ ክፋይ ቅንጣት እንኳን ሳይራራ ከነ ሕይወቷ ምድር ስር በመክተት ይቀብራታል። በሌላ መልኩም ሴት ልጅን ሕይወት እንዳለው ፍጥረት ሳይሆን እንደ ዕቃ ነበር የሚመለከቷት። በጨዋታቸው ላይ እንደ ገንዘብ ሴት ልጅን ነበር አስይዘው ቁማር የሚጫወቱት። ከዚህ በበለጠ ደግሞ የሚገርመው ሴት ልጅ ሕይወት አላት ወይስ የላትም የሚል ክርክርና ውይይት የሚደረግባት ፍጥረት ሆና ቆይታም ነበር። ብቻ ብዙ የሴት ልጅን ክብር ዝቅ የሚያደርጉ ተግባራትን ያደርጉ ነበር። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መላካቸው ግን እነዚህን ታሪኮች በሙሉ ቀያሪ ሆነ። የሴቶች ሕይወት እንደገና አበበ። ሴት ልጅ እንደ ገንዘብ የምትወረስ ሳይሆን ወራሽነቷ ተረጋገጠ። ሴት ሕይወት የላትም ሳይሆን የህብረተሰቡ ግማሽ አካል እንዲያውም ከዚያ በላይ መሆኗ ተረጋገጠ። ነገር ግን ይህንና ሌሎችን መብቶች በማስተባበል የእስልምናን እውነታ ባለማወቅም ሆነ እያወቁ እስልምና ሴት ልጅን እንደሚበድል አድርገው በተለያዩ ሚዲያዎችና በሌላ ሃይማኖት ተከታዮች ይነገራል። የሴቶች መብትና ስፍራ በኢስላም እንዴት እንደሆነ እንመልከት። በኢስላማዊ የቤተሰብ መዋቅር ውስጥ ሚስት የቤቷ ንግሥት ነች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሚስት በባሏ ላይ ጠባቂ ነች። ስለዚህ በቤተሰቡ ባህሪና ጉዳዮች ላይ ተጠያቂ ነች። ሴት ልጅ ከቤት ውጪ በሚከናወኑ ሃይማኖታዊ ግዴታዎች ነፃ ነች። ሴት ልጅ ረጅም ጉዞ ለማድረግ ብትፈልግ ምንም አይነት ጥቃት እንዳይደርስባት ከቅርብ ቤተሰቧ ጋር ማለትም ከአባት፣ ከወንድም፣ ከትዳር አጋሯ፣ ከአጎቷ ወይም ከልጇ ጋር የመሄድ ግዴታነቱን ኢስላም ደንግጓል። ሴት ልጅ ያለምንም በቂ ምክንያት ከቤት መውጣቷን ኢስላም አያበረታታም። ሴት ልጅ የትዳር አጋሯን የመምረጥ መብት አላት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዲት ሴት አግብታ የምታውቅ ከቤተሰቧ ይልቅ የራሷን ዕጣ የመወሰን መብት አላት። አግብታ የማታውቅን ሴት ያለ ፍቃዷ አታኑሯት። ባሎቻቸው የሞቱባቸው የተፈቱ ሴቶችና ጋብቻቸው በሕግ ውድቅ የተደረገ ሴቶች አዲስ ትዳር የመመስረት ሙሉ በሙሉ መብት አላቸው። ይህን አስመልክቶ በተከበረው ቅዱስ ቁርአን ላይ እንዲህ በማለት ተገልጿል፣ ለእነርሱም ለሴቶች የዚያ በእነርሱ ላይ ያለባቸው ግዳጅ ቢጤ በመልካም አኗኗር በባሎቻቸው ላይ መብት አላቸው። ሱረቱል አልበቀራ። ሴት ልጅ የመውረስ መብትም እንዳላት በተከበረው ቅዱስ ቁርአን ላይ ተገልጿል። ለወንዶች ወላጆችና የቅርብ ዘመዶች ከተውት ንብረት ፋንታ ድርሻ አላቸው። ለሴቶችም ወላጆችና የቅርብ ዘመዶች ከተውት ከእርሱ ካነሰው ወይም ከበዛው ፋንታ አላቸው። የተወሰነ ድርሻ ተደርጓል። ሱረቱ አኒሳ። በሴት ልጅ በሰብአዊነቷ ከወንድ እኩል ነች። ወንድም ሆነ ሴት ምንዳቸውን የሚያገኙት በሰሩት ሥራ ልክ ነው። ይህን አስመልክቶ በተከበረው ቅዱስ ቁርአን እንዲህ ተብሏል፣ አላህም ከፊላችሁን በከፊሉ ላይ በእርሱ ያበላለጥበትን ጸጋ ተመኙ። ለወንዶች ከሰሩት ሥራ ዕድል አላቸው፣ ለሴቶችም ከሰሩት ሥራ ዕድል አላቸው። አላህንም ከችሮታው ለመኑት፣ አላህ በነገሩ ሁሉ አዋቂ ነው። ሱረቱል አኒሳ። ሙስሊም ወንዶችና ሙስሊም ሴቶች፣ ምእመናንና ምእመናትም፣ ታዛዥ ወንዶችና ታዛዥ ሴቶችም፣ እውነተኞች ወንዶችና እውነተኞች ሴቶችም፣ ታጋሾች ወንዶችና ታጋሾች ሴቶችም፣ አላህን ፈሪዎች ወንዶችና አላህን ፈሪዎች ሴቶችም፣ መጽዋቾች ወንዶችና መጽዋቾች ሴቶችም፣ ጿሚዎች ወንዶችና ጿሚዎች ሴቶችም፣ ካልተፈቀደ ሥራ ብልቶቻቸውን ጠባቂዎች ወንዶችና ጠባቂ ሴቶችም፣ አላህን በብዙ አውሺዎች ወንዶችና አውሺዎች ሴቶችም፣ አላህ ለእነርሱ ምህረትና ታላቅን ምንዳ አዘጋጅቶላቸዋል። ሱረቱል አልአሕዛብ። ሴት ልጅ ታላቅ ስጦታ ናት። አካለ መጠን ደርሰው ራሳቸውን እስኪችሉ ድረስ ሁለት ሴቶች ልጆችን ያሳደገ የፍርዱ ቀን ከኔ ጋር እኩል ይቆማል ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም፣ ሁለት ጣቶቻቸውን አጠጋግተው በማሳየት። ሴት ልጆች ብቻ ያሉት ሰው እርሱም በትክክል ካሳደጋቸው ከጀሃነም እሳት ሽፋን ይሆኑለታል። ከመልካም ሚስት የበለጠ ጸጋ በዚህ ዓለም አይገኝም። ኢብኑ ማጃህ። አንድ ሰው ወደ ነቢዩ መጥቶ እንዲህ በማለት ጠየቀ፣
የአላህ መልእክተኛ ሆይ ይበልጥ እንክብካቤ ላደርግለት የሚገባኝ ሰው ማን ነው አላቸው። የአላህ መልእክተኛም እናትህ አሉት። ከዚያስ አላቸው። በድጋሚ እናትህ አሉት። ከዚያስ አላቸው ለሶስተኛ ጊዜም። ከዚያስ አላቸው ለሶስተኛ ጊዜም እናትህ አሉት። እሱም በመቀጠል ከዚያስ አላቸው። በመጨረሻም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አባትህ አሉት። ከዚህ ንግግር እንደምንረዳው ወደ እናታችን በሶስት እጥፍ ስንቀርብ ወደ አባታችን ግን አንድ ጊዜ ይሆናል ማለት ነው። ይህ ማለት እናት የወርቅ የብር እና የነሐስ ድርሻ ሲኖራት አባት የሰርቲፊኬት ድርሻ ያገኛል ማለት ነው። የሴቶችን መብትና ክብር በእስልምና በዚች አጭር ዝግጅት የምናጠቃልለው አይደለም፣ ከባህሩ ውሃ ላይ ማንኪያ የመጭለፍ ያህል እንጂ። ከዚህ ጋር መረዳት ያለብን ነገር ከማንምና ከምንም የበለጠ ለሴት ልጅ ክብርና መብት ተቆርቋሪ ከእስልምና ውጭ አልነበረም፣ የለም፣ አይኖርምም። በዓለማዊ ጥቅማ ጥቅሞችና በምዕራባውያን ፕሮፓጋንዳ በሚዲያ መሰረተ ቢስ አስተምህሮቶች ይህንን የማንነት መገለጫ የህይወቷ መሰረት የስኬታማነቷ መንገድ የሆነውን ሃይማኖት ዲነል እስላም እንድትለቅ አይገባም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አኺራ ቲዩብ እስላማዊ ቻናል